ይቅርታ ቲቪ ከኋላ ስለጠፋብኝ ነው። ጢሮስ የተባለው ንጉስ የሚገርማችሁ ጢሮስ የተባለው ንጉስ የክርስቶስ ምሳሌ ሆኖ መጥቷል። ልክ ሙሴ በበረሃ ላይ በኮረብታ ላይ እባቡን ስቀልና ህዝቡ ከእባብ በመነደፉ ምክንያት ስላለቀሰ እባቡን አተኩሮ ሲመለከቱት ይድናሉ ተብሎ ያ የነሐስ እባብ የክርስቶስ ምሳሌ ሆኖ እንደነበረ ሁሉ የጢሮስ የፋርስ ንጉስ ጢሮስ የሚባለው ወይም ቂሮስ የሚባለው እኛ ቂሮስ ሁለት ይሉታል። ቂሮስ ነው በብዛት የሚባለው። ይሄ ንጉስ የክርስቶስ ምሳሌ ሆኖ ምን ሆኗል ታይቷል። ገና ከመወለዱ ከ100 ዓመት በፊት አስቡት። ከመወለዱ ከ100 ዓመት በፊት ኢሳይያስ በትንቢተ ኢሳይያስ ምዕራፍ 45 ላይ አንድ ንጉስ አስነሳለሁ ከኢራን ማለት ነው። አስቡት ከፋርስ አስነሳና ህዝቡን ወደ ብርሃን ያመጣል፣ ከምርኮ ያድናቸዋል፣ ከባርነት ያወጣቸዋል ምናምን ተብሎ ተነገረ። ግን የኢራን መንግስት ነው። የሜዶን ወይም ሜግዳ ወይም ሜዳ ተብሎ የሚጠራል ህዝብ አለ። የያፌት ዘሮች ናቸው ባይዘው ኢራኖች ወይም ፋርሶች ያፌታውያን ናቸው። ዘፍጥረት 10 ላይ ገብታችሁ ብታዩት የኖህ ቤተሰብ የኖህ ዘር ይልና ያመጣና ያፌትም እገሌን ወለደ ይልና እዛ ላይ ያመጣዋል። እዛ ላይ ፋርስን ያመጣዋል። ፐርሺያ ዛሬ ብለን የምንጠራት ወይም ደግሞ የዛሬ 80 ምናምን 83 ዓመት አካባቢ ላይ ፋርስ ተብላ የምትጠራው ነገር አገሪቷ በዛ ነው የምትጠራው፣ በፋርስ ስም ማለት ነው። እና ኤላም ተብሎ የሚጠራው እዛ ውስጥ ነው ያለው። ኤላም ተብሎ ይጠራል። ያ ኤላም ተብሎ የሚጠራው ሰውም የድሮ የኢራን ስም ነበረ። አሁን ወደ ዋናው ስመጣላችሁ ይሄ ንጉስ ተሰደው እስራኤላውያን በፋርስ ውስጥ ሲመጡ በፍጹም እስራኤላውያን ባርነት አይገባቸውም፣ አምላካቸው ማምለክ ይችላሉ። ልክ እንደ ቆስጠንጢኖስ ንጉስ ማለት ነው በአዲስ ኪዳን ላይ እንደነበረው አምላካቸው ማምለክ አለባቸው፣ መስገድ ይችላሉ፣ መጸለይ ይችላሉ ብሎ ነፃነት የሰጣቸው ንጉስ ነው ቂሮስ። የኢራን መንግስት ነው፣ ባለውለታቸው ነው። የመጀመሪያው በዓለም ላይ የአህዛብ መንግስት ሆኖ እግዚአብሔር የወደደው እንዲወለድ የፈቀደለት። እንዲያውም እግዚአብሔር በሱ የተመሰለ ንጉስ ቢኖር ቂሮስ ነው፣ የኢራኑ ንጉስ ነው። የሚገርማቸው ነገር በአሁኑ ሰዓት ህዝቡ የአይሁዲ ህዝብ ማለት ነው ንጉስ ቂሮስን ያመሰግኑታል። ስልጣን ላይ ያለው ደግሞ መንግስት ላይ ወይም ደግሞ ስልጣን ላይ ያለው ወይም ማን ነው የምትሉት? አሁን ያለው መንግስት ሲስሙን ንገሩኝ በእናታችሁ። አያቶላ ነው። አዎ አያቶላ እንግዲህ በ79 ዓመተ ምህረት መፈንቅለ መንግስት አድርጎ ነው የመጣው። ይሄኛው መፈንቅለ መንግስት አድርጎ የመጣው መንግስት ወይም ደግሞ ፕሬዚዳንት ወይም ንጉሱ ደግሞ ፈጽሞ እስራኤልን የማይወድ ነው የሆነው። በቅዱስ ያሬድ ዘመን በ600 ወይም በ500 ክፍለ ዘመን ማለት ነው በአዲስ ኪዳን ንጉስ ቆንስጠንጢኖስ ለምድር ላይ የሰጣትን ነፃነት የመን ላይ የተነሳ ንጉስ ደግሞ እንደገና መጥቶ አፈራርሶ ነበር። ክርስቲያኖች ነፃነት አይገባቸውም ብሎ ነብዩ መሐመድም የተነሳበት ሰዓት ነበረ። ኢራን በእስልምና ሃይማኖት የተጠለቀለቀችበት በአጠቃላይ ሙሉ በሙሉ ሃይማኖት የተቀየረበትና ብዙ ክርስቲያኖች የተሰደዱበት ቤተክርስቲያን የተቃጠለችበት ወቅት ነበረ በቅዱስ ያሬድ ዘመን። ኢትዮጵያ ውስጥ አይደለም፣ የመን ኢራን ውስጥ አስተውሉ፣ ኢራን ውስጥ እና ከዛ ውጪ ግን የኢራን መንግስት እስራኤልን ሲደግፍ እንዲያውም ቤተ መንግስት እንዲሰሩ ሁሉ ፈቅዶላቸዋል። በነህሚያ ዘመን አዋጅ እንዲታወጅ ተደርጎ ማንም ሃይማኖቱን ማምለክ ይችላል፣ አገሩን ሄዶ መገንባት ይችላል ተብሎ ነህሚያ የሚባል መጽሐፈ ነህሚያ ታውቁታላችሁ አይደል? በዚህ በንጉሱ ዘመን የነበረ ነው። ምን ሆነህ ነው የተከስከው ነህሚያ ሲለው ህዝቤ በባርነት ተሰቃየ፣ አንተ እግዚአብሔር ይስጥህ፣ ይኸው ነፃነት ሰጥተህን እየበላን እየጠጣን እግዚአብሔርን እያመለክን ነው፣ ግን ሀገራችን ሄደን ኢየሩሳሌምን መገንባት እንፈልጋለን ሲሉት እንጨት፣ ሚስማር፣ የፈለጋችሁትን ወርቅ፣ ማዕድን የፈለጋችሁ ውሰዱና ኢየሩሳሌምን ገንቧት ብሎ የፈቀደ መንግስት ነው የኢራን መንግስት። ኢየሩሳሌም እንደገና እንድትገነባ የፈቀደ መንግስት ነው። ባለውለታ ነው። የሚገርማችሁ
እንደገና ደግሞ በአስቴር ዘመን ደግሞ ሱሳ ግንብ ላይ ያለች ማለት ነው። ይሄ የሱሳ ግንብ የፋርስ አደባባይ ነበረች ድሮ። ሱሳ ግንብ ማለት ዛሬ አዲስ አበባ እንደምንለው ሱሳ ነው የምትባለው፣ በወቅቱ የፋርስ ዋና መንግስት ማለት ነው። አስቴር የዛች ከተማ ቆንጅዬ ነበረች። ስሟ ሀዳሳ ትባል ነበረ። ከኔ ጋር ናችሁ? ታሪክ እየሰማችሁ ነው? ከኔ ጋር መሆናችሁን ሲጻፉልኝ፣ ከአንተ ጋር ነን በሉኝ። አዎ ከአንተ ጋር ነን። ከኔ ጋር መሆናችሁን ማወቅ እንፈልገው። ልክ ስለ ፖለቲካ ማውራት ሲጀምር 992 ሰው ገባ። 1483 ሰው ገብቶ ነበረ። ቻው። እኔ ስለ ሰላም ነው እያወራ ያለሁት። እና ሀዳሳ ነበር ስሟ። ከዛ ንጉሱ ነው እንግዲህ ይሄ አርጤምስስ የሚባለው ንጉስ አስቴር ብሎ ስም ያወጣላት ንጉሱ ነው። አንቺ ሚስቴ ነሽ፣ ከመቶ ምናምን ሚስቶች ውስጥ መካከል አንዷ ነሽ፣ በቁንጅናሽ ተመርጠሻል፣ በጸባይሽም ደግሞ የተወደድሽ ነሽ ብሎ ያላት ማለት ነው። እና መጽሐፍ አስቴር ላይ የአይሁድ ህዝብ በኢራን ውስጥ ወይም በፋርስ ወይም በፐርሺያ ውስጥ ማለት ነው፣ ወይም ደግሞ ኤላም ተብላ በምትጠራው ሀገር ውስጥ እንዴት ተከብረው ይኖሩ እንደነበረ ማሳያ ነው። ግን ሃማ የሚባል በማን ስልጣን ብዬ ልበላችሁ? ሃማ ማለት ዛሬ ምናልባት የመከላከያው ሚኒስቴር ብርሃኑ ጁላ ብላችሁ ሰዱት። እሺ፣ በዛ ልክ ያለ ሰው ነው ሃማ። ዋና ሚኒስቴር በሉት፣ የጦር ሚኒስቴር በሉት። ወደ ከተማ ሲወጣ በፈረስ ላይ ተቀምጦ ሲሄድ ሁሉም ሰው ጎንበስ ብሎ እንዲሰግድለት የሚፈልግ ሰው ነው ሃማ። ከዛ ህዝብ መካከል ግን የአስቴር አጎት መርዶኪዮስ የሚባል ምስኪን ሰው አልሰግድም፣ እኔ የምሰግደው ለኤልሻዳይ ለእግዚአብሔር ብቻ ነው የምሰግደው ብሎ ኮራ ብሎ ቆሞ ሃማ ሲያልፍ ያየዋል። ይሄ ማን ነው ማይሰግደው? ይሄ ሁሉ ሰው ሰግዶልኝ ይሄ ሰው ለምን ነው ማይሰግድልኝ ብሎ አሽከሮቹን ሲጠይቃቸው አይሁዳዊ ነው፣ ትዕቢተኞች ናቸው እኮ እነሱ ምናምን ብሎ ነገሩት። ልክ ዛሬ ኢትዮጵያ ህዝብ ኩሩ ነው፣ አማራ ኩሩ ነው ምናምን እንደሚባለው አይነት ነገር ማለት ነው። እና እንደዛ ነው ምናምን ብለው ሲነግሩት እንዴት ነው ማይሰግድልኝ አሳየዋለሁ አለ። እና የገዛ ግቢው ላይ ሃማ በግቢው ገብቶ መስቀል አዘጋጀ። መርዶኪዮስ ሊያሰቅለው እኮ ነው። ከዛ የእስራኤል ህዝብ ወይም አይሁዲ ወይም ዕብራውያን የሚባል በሙሉ መሞት ማለቅ አለበት ተብሎ የሞት ደብዳቤ ተጻፈ ይላል። የሞት ደብዳቤ ግን የጻፈው ሃማ ነው። ዋናው የኢራን ወይም የፋርስ ንጉስ አርጤምስስ ይሄ ነገር አላዘዘም። እና በፍጹም አስቴር ይሄን ነገር ከምንድን የሰማችሁ? ከመርዶኪዮስ ነው። መርዶኪዮስ በጣም ደንግጦ አስቴር እባክሽን አንድ ነገር ስሚ፣ ህዝባችን ሊያልቅ ነው። እኔ ለሃማ ስላልሰገድኩኝ እንዳለ የአይሁዲ ህዝብ እንዲገደል ተፈርዶበታል። ይሄን ያደረገው ደግሞ ሃማ ነው። እባክሽን ንጉሱ ጋር ግቢና ንገሪልኝ፣ ጾሚ ጸልይ አላት። እሺ ብላ ገብታ 3 ቀን ጾመች ጸለየች። ላሳጠረው ታሪኩን 3 ቀን ጾመች ጸለየች፣ ሰገደች። እግዚአብሔር ሆይ ወደ ንጉሱ ስገባ ግርማ ሞገስ ሁነኝ፣ ምክንያቱም ንጉሱ ሳይፈቅድ እኔ ከገባሁኝ ይገደላለሁ። ንጉሱ ሳይፈቅድ አንዲት ሴት ገብታ ባቷን ማሳየት አትችልም፣ እንደው ማውራት ራሱ አትችልም። እኔ አስቴር እግዚአብሔርን ይዤ እገባለሁ ብላ ጸለየች፣ ሰገደች። ወደ ንጉሱ ስትገባ አስቴር እንዴት ነሽ አላት። እግዚአብሔር ግርማ ሆኗት ስለገባች አልተቆጣትም። ምን ፈልገሽ ነው አላት። እራት ጋብዣለሁ፣ ነገ እራት እንድትበላ እፈልጋለሁ። ስትመጣ ግን ብቻ እንዳትመጣ ከሃማ ጋር አለችው፣ ከሚኒስቴርህ ጋር አለችው። እሺ ዋው ሚስቴ እጅግ በጣም አመሰግናለሁ ብሎ ሸኛት። በማግስቱ መጣች። አሁንም በላ ጠጣ። እንደገና በሚቀጥለው ጊዜም እንደዚሁ እራት ጋብዣለሁ ብላ በሳምንቱ ጋበዘችው። የሞት ደብዳቤው ተጽፎ ግድያ የሚጀምረው በ17 ነው። እሷ እራት እየጋበዘች ያለችው በ10 ነው። ላይምሯችሁ እንዲገባችሁ ብዬ ነው። እሺ መቀይረው በ17 አይሁዳውያን በሙሉ እንዲገደሉ ታዞ እስከ ኢትዮጵያ ጥግ ድረስ ደብዳቤው ተልኳል ይላል መጽሐፍ አስቴር ላይ። እስከ ኢትዮጵያ ዳርቻ ድረስ አይሁድ የሚባል በሙሉ ይለቅ፣ ይጥፉ፣ ዘራቸው እንዳይገኝ ተብሎ ነበረ። ዛሬ አይሁዳውያን በሙሉ በህይወት እንዲኖሩ ባለውለታቸው ከሆነ ንጉስ መካከል አንዱ የኢራን መንግስት ወይም የኢራን ንጉስ አርጤክስ ነው። የሚገርማችሁ በጣም የሚገርመው ነገር እና እግዚአብሔር በኢራን ነገስታት ላይ ሆኖ አይሁዳውያንን እጅግ በጣም ተንከባክቧቸዋል፣ እሽሩር ብሏቸዋል፣ አሞላቋቸዋል። አንዳንድ ዘመናት ላይ ማለት ነው። እንደዚህ ተቀማጥለው የሚኖሩበትም ዘመን ነበረ። አስቴር ንጉሱን ከነገረች በኋላ ሁለተኛ ላይ ስትጋብዝ ወራት አስቴር ግን የሆነ የፈለግሽው ነገር ያለ ይመስላል፣ ምን ፈልገሽ ነው ሲላት፣ ህዝቤ፣ ወገኔ ዕብራውያን፣ እኔ ዕብራዊ አይደለሁ አለችው። አዎ እኔ ሚስትህ ነኝ አይደል? አዎ ለምን ህዝቤ ያልቃል? ለምን ሞት ይፈረድበታል አለችው። ማን ነው የሚስቴን ህዝብ የሚጨርሰው ብሎ አርጤክስ ሲናገር፣ ያንተ ሚኒስቴር
ሃማ ነው አለችው። ሃማ እንግዲህ ሃማ እዛኛው ክፍል ነው ያለው። ለብቻህን አልንገርህ ብላ ነው ወደዚህ ይዛ የመጣችው አስቴር ማለት ነው። አዳምጡ በደንብ። ከዛ ንጉሱ ተናደደ። ግን ሄዶ ሃማን አልተቆጣው። ዝም ምን ያለው እንትን ሴራ ሲሮበታል። የሚስቴን ዘሮች ሊጨርስ አለ ንጉሱ። በዚህ ልክ ነበር የሚያስቡት ነገስታቶቹ። አያችሁ ኢራን መንግስታት አስቴርን ስለሚወዳት ብቻ ሳይሆን ህዝቡ ጨዋ እንደሆነ ያውቅ ነበረ። በወቅቱ እግዚአብሔርን የሚፈራ ህዝብ ነበረ። ተረግጦ የሚኖርም ህዝብ ስለነበረ ነው። የሚገርማችሁ እና በጣም የሚገርመው ነገር ዛሬ ላሉት አይሁዳውያን፣ በዓለም ላይ ላሉት አይሁዳውያን እኮ በህይወት ለመኖር ምክንያት የሆነችው አስቴር ናት። የአስቴር ድፍረት ነው። አስቴር ደፍራ ባትገባ ኖሮ እስካሁን አይሁዳዊ የሚባል ነገር በዓለም ላይ አይኖርም ነበር። አልቀው ነበር እኮ በሃማም ደብዳቤ፣ በሞት ደብዳቤ፣ በዳቢሎስ ደብዳቤ የሞት ደብዳቤ ተጽፎብን ነበረ ማለት ይቻላል። ለምን እኛም የአይሁዲዎች እኮ ውጤት ነን እኮ አይደል እንዴ? በወቅቱ እኮ የአይሁዲ እምነት ተከታዮች ነበር እኛ ኢትዮጵያውያኖች። በህይወት ለመትረፋችን ምልክት የሆነችን አስቴር ናት። ንጉሱም ጭምር ነው ማለት ነው። የኢራን ንጉስም ጭምር ነው። ይሄን ከግንዛቤ ውስጥ መክተት አለባችሁ። ከዛ ንጉሱ እንቅልፍ እምቢ አለው። በጣም እንቅልፍ አስጨነቀው። በቃ እስኪነጋ ድረስ እንቅልፍ እምቢ ሲለው ሌሊት 9 ሰዓት ተነሳና ላይብረሪ ገባ። መጽሐፉ ላይ እንደሚናገሩ መጽሐፍ አስቴር ላይ። ከዛ መጽሐፍ ሲያገላብጥ ንጉሱ የዛሬ ዓመት በመርዝ ሊገደል ሲል 2 ሰዎች በመርዝ ሊገሉት ሲወያዩ አንድ ምስኪን ሰው የመርዶኪዎስ የሚባል ምስኪን ሰው የቤተ መንግስቱ በር ላይ ሆኖ ሰምቷቸው መጥቶ አጋልጦ ንጉሱን ከሞት አትርፏል ተብሎ ተጽፎ አገኘ። እንዴ ለዚህ ምስኪን ሰው ምን ተደርጎለታል አለ። አረ ምንም ጌታ ሆይ አሉት። ንጉሱ አይሉት በሉ ሲነጋ አንድ ማዘው ትእዛዝ አለ አለ ንጉሱ። ነጋ፣ ሁሉም ተሰበሰበ። ሃማ አለው መቶ አለቃውን ወይም ደግሞ ሚኒስቴሩን ማለት ነው። አቤት ንጉስ ለወደደው ምን ይደረግ አለው። ሃማ ደግሞ ለራሱ መስሎት በንጉሱ ፈረስ ላይ ተቀምጦ የንጉሱን ካባ አድርጎ ንጉሱ ከሚወዳቸው ዋና ከሚባሉ አለቆች መካከል የፈረሱን ልጓም ይዘው ከተማ ለከተማ ነጋሪት እየተጎሰመ እልል ይባልለት አለ ለራሱ መስሎት። በጣም ጥሩ ብለሃል። በል እንደዛ ከሆነ እኔ የወደድኩት መርዶኪዎስን ነው። ከሞት ያተረፈኝ እሱ ነው። በፈረስ ላይ አስቀምጠው ካባ ልብሰው ነጋሪት እየተጎሰመ ከፊት ንጉስ የወደደው ነው እያልክ እየጮክ ምራ አለው ይላል። እግዚአብሔር የሞትን ደብዳቤ ሲቀይር እንደዚህ ነው። እንዲህ ነው ይኸውላችሁ። የኢራን ንጉስ ወይም የፋርስ ንጉስ ዛሬ ኢራን በእስልምና ሃይማኖት የተጠቀለቀች ብትሆንም አማኝ መሆኑ መልካም ነው። በእርግጥ እግዚአብሔር ፈጣሪ የሚፈራ መሆኑ ግን በአንድ በኩል ስታዩት ደግሞ ስልጣን ላይ ያለው መንግስት ላይ ያለው ደግሞ ዓለምን ሊያጠፋ የሚችል ከባድ ማዕድኖች የያዘ አቶሚክ ቦምብ ኒውክሌር የያዘ ነው አይደል እንዴ? ዓለምን ሊያጠፉ በእልህ ዓለምን እኮ ሊያጠፉ ይችላሉ። አንዴ ዱባይ አንዴ ምናምን ቦምብ እየወረወረ እኮ ይሁን የሚያደርገው መንግስት ብቻ ስለሆነ ነው። ህዝቡን ስለማይወክል ነው። እርግጠኛ ነኝ ህዝቡ አይፈልገውም ይሄንን። እና መርዶኪዎስ ተከበረ በሙሉ ከተማው ላይ። ከዛስ አስቴር በጣም ደስ አላት። እግዚአብሔር መልሷን እንደመለሰ በጾሟ ምክንያት መልስ እንደተመለሰላት አወቀች። ከዙረት ከተማዋን ከዞረ በኋላ ሃማ አለው አቤት አንተ ነህ ይሄን መርዶኪዎስ እንድታሰቅል በቤትህ ግቢ ውስጥ መስቀል ያዘጋጀው? ራሱን ስቀሉት አለ። ሃማ ራሱ ባዘጋጀው መስቀል ለመርዶኪዎስ በታሰበው መስቀል ላይ ራሱ ተሰቀለ ይላል። ለምን? በሚስቱ ነው የመጣበት። ዛሬም እግዚአብሔር በኢትዮጵያ ወይም በቅድስት ሀገር ኢየሩሳሌም ወይም ደግሞ በሚወዳት በድንግል ማርያም ወይም ደግሞ በሚወደው ህዝብ ሲመጡበት ማንን ገልብጦ ማንን እንደሚያሰቅል ያውቅበታል። ዋጋ ያስከፍላል። አንዳንድ ነገሮች ዋጋ ያስከፍላሉ እና በአስቴር ዘመንም የኢራን መንግስት እንደዚህ አድርጎ ዋጋ አስከፍሏል። በዳንኤልም ዘመን እንደዚሁ ነው። በንጉስ ዳንኤል ዘመንም በትንቢተ ዳንኤል ምዕራፍ 6 ቁጥር 5 ላይ ዳሪዮስ የሚባለው ንጉስ ዳንኤልን ወደ አንበሶች ጉድጓድ እንዲጣል ጨክኖበት አይደለም ህዝቡን የጨከነበት። ንጉሱ ግን ምን አለ? ዳንኤል ህዝቡ አንተ የወጣውን ህግ ማክበር ነበረብህ። ህዝቡ ወይም ደግሞ ሚኒስቴሮቹ እዛ ውስጥ ያሉት ሚኒስቴሮች እንድትሞት ፈርደውብሃል። እኔ ግን ነፍሴ ተጨነቀች አለው። እንዲያውም ሰላም እንቅልፍ አልተኛም ንጉሱ ራሱ። የኢራን ንጉስ ነው አስቡት፣ የፋርስ ንጉስ ዳንኤልን በጣም ይወደዋል። ለምን? ዳንኤል የእግዚአብሔር መንፈስ ያለበት ሰው ስለሆነ። በወቅቱ እስራኤላውያን እግዚአብሔርን በማምለክ የሚታወቁ ነበሩና ሰለስቱ ደቂቅም ለዚህ ነው ርዕስ ላይ አድርጌ ጻፍኩላችሁ። ለዚህ ነው የሰለስቱ ደቂቅ እምነት ይኑረን ብያልኳችሁ። ለዚህ ነው ምን አሉ ሰለስቱ ደቂቅ? ወደ እሳቱ ጉድጓድ ትጣላላችሁ፣ በእግዚአብሔር ማመንትታችሁ ለጣዖቱ ስገዱ ሲባሉ ምንም እንኳን ለአንተ ጣዖት ላቆምከው ጣዖት አንሰግድም አሉት ይላል። በኃጢአታችን ምክንያት ባንድን እንኳን
በኃጢአታችን ምክንያት ብንቀጣ ሲኦል ብንገባም እንኳን ይሁን፣ ለአንተ ጣዖት ግን አንሰግድም ነው ያሉት። እምነት ማለት ይሄ ነው። ይሄ ሁሉ የተከናወነው ኢራን ውስጥ ነው፣ ፋርስ ውስጥ ነው፣ ወይም ደግሞ ፐርሺያ ውስጥ ነው። አያችሁ አይደለም? እና እግዚአብሔር በአንድም በሌላ መንገድ ያስተምራል እና